ወዶቼ የዳጣ ልደት እንግዲህ እንደተመለከታችሁት መልካም ልደት መልካም ልደት መልካም ልደት መልካም ልደት። ዳጣዬ በመጀመሪያ እንኳን ተወለሽ እንኳንም ቤተሰቦችሽን አገኘሽ እያለን እንግዲህን ሁላችንም እኛ አድናቂዎችሽ። በነገራችን ላይ ዳጣ በጣም ነው የምወዳት። የምር ምሳሌ ድራማ ላይ ራሱ ስመለከታት በጣም በቃ የምወዳትና በጣም ደስ የምትለኝና ትሁት አክተር የሆነች ልጅ ነች ማለት ነው። እና ወዶቼ እንግዲህን ዛሬ ላይ የዳጣ ልደት ነበረ። ደስ በሚል ሁኔታ ነው እንግዲህ ልደቷ እየተከበረላት። ሌላው እንደተመለከታችሁት እንግዲህ ገዚና ለዛ ናቸው። ገዚና ለዛ እንግዲህ ሁል ጊዜ በቃ በሆነም ባልሆነው ሁሌ ነው የሚጨቃጨቁት አለ አይደለ? እና ይሄንን ነገር እንግዲህ እንደውም ዳጣን አንድ ቀን ከንፈሯን ነው የማስምህ ብለው ነበረ ማለት ነው። እና እንዳላቸውም እንግዲህ ዛሬ ላይ አጋጣሚውን አግኝታ ነበረ። ግን ደግሞ ያው ይሄ ነገር ያው ስለማለት አይፈቀድም። ምክንያቱም እንዴ የት ያላችሁ መስላችሁ ነው አለ ደረጃ እንግዲህ ተቆጣ ማለት ነው። እና ገዚና ለዛ እንግዲህ ሲጨቃጨቁ የሆነ እጣኑ እንግዲህ ሽታው ይጣፍጣል ነበር ያላት እንግዲህ ጊዜ ማለት ነው። ግን ለዛ ደግሞ አማርኛውን ጥምዝዝ አድርጋ ያንተን ሽታ እኮ ለማጥፋት እኮ ነው ይሄንን እጣን የማጨሰው ስትልም እንግዲህ በነገር ትነካዋለች። ከዛ ራስሽ እንዲሆንሽ የምትሸቸው ወደዛ አለፍ ቢያንቺ እያለም እንግዲህ ግባታን በማለትም ይሰድባታል። በዚህ ጊዜ እነ ደረጃ እያዳመጡ ነበረ። እነ ማርታ ሁሉም እንግዲህ ይሰማቸዋል። እንዴት እንደዚህ ይነጋገራሉ እናንተ ትልቅ ሰዎች አይደላችሁም እንዴ ስትልም እንግዲህ ማርታ ምን ይሆናችሁ ነው ስትልም በዚህ ጊዜ አይ ዝም ብሎ እኮ ነው ማለት ወደዚህ ነው ምናምን ብሎ ነበር። አይ ሰምቻችኋለሁ፣ ሁለተኛ እንደዚህ እንዳትባባሉ እናንተ እኮ ትልቅ ሰዎች ናችሁ እንዴት እንደዚህ ትላላችሁ ስትልም እንግዲህ ትቆጣቸዋለች ማርታም። እና በዚህ ጊዜ እንግዲህ ኤቢ እንግዲህ ያው ኤቢን የቀየረ አምላክ የእኛንም ህይወት ይቀይረው አሜን። እና ኤቢዬ እንግዲህ በጣም ተቀይራለች አሁን ላይ። እና ምንድነው ያለችው የዳጣ ልደት እንዳለ ሳለ ሆኖ እንግዲህ ከስጦታው በፊትና ልደቷን እንኳን ተወለሽ ብለን ከማክበራችን በፊት ለምን እነሱን አናስታርቃቸው? ምክንያቱም ብዙ ጊዜ እየተጣሉ ነበረ ስትልም እንግዲህ ጥያቄ ታቀርባለች ማርታ። በዚህ ጊዜ በጣም ደስ አላት። ምክንያቱም ለምንድነው ደስ ያላት? ኤቢ የሆነ ነገር ፕሮግራም በተደረገ ቁጥር ብቻ የሆነ ነገር በሆነ ቁጥር ነገር ነው እንጂ የምታቀርበው በዛ በፕሮግራም ላይ መልካም ነገር አቅርባ በፍጹም አይተናት አናቅም። ዛሬ ላይ ግን የሆነ ሰውን ወደ ማስታረቅ እንግዲህ ስትሄድ በቃ ማርታ ደስ አላት። ምክንያቱም የእኔ ልጅ መረም ተቀይራለች ማለት ሰውን ከማጣላት ወደ ማስታረቅ እየሄደች ነው ሲልም እንግዲህ ይነግራታል ማለት ነው። እና ሌላው እንግዲህ ያው ምንድን ነው ይህ ማለት በዛ ላይ ደግሞ ከዳጣ ጋር ያላቸው ፍቅር ምናምን በጣም ለየት ያለ ነው። እና በዚህ ጊዜ እንግዲህ ይህንንም ሀሳብ እሷ ስለሆነች አመጣችው። ለምንድን ማለት ቅጣቱንም እንግዲህ ለምን ለሷ አንለቅላትም ሲልም ደረጃ ይናገራል። በዚህ ጊዜ አወደ እንግዲህ ራሷ ላስታርቃቸው እንዳለ ቅጣቱንም ራሷ ትስጣቸው ሲልም እንግዲህ ማርታም ትመልሳለች እሺ ምናምን ትላለች። እንግዲህ በዚህ ጊዜ ዳጣ ማለት ነው ጠጋትልና በእንግዲህ ኤቢዬ ራስሽ ተወጪው ምናምን እንደውም ለምን ከንፈራና ይስማትም ስትልም ትነግራታለች። ከዛ እሺ ምናምን ይባላል። ከዚህ ቁም ሁለታችሁም ይባላሉ። እና በዚህ ጊዜ እንግዲህ እንደው ማለት ምክንያቱን ሳናቀው እንደው ምናምን ብሎ እንግዲህ ተግደረደረ። እና ሲግደረደርም እንግዲህ ትእዛዙ የዳጣ ቅጣቱ የዳጣ ቢሆንም ለዛ ጊዜን ሳሚው ጊዜ ደግሞ ለዛን ሳማት ምናምን ይባባሉና እንግዲህ ይሄንን ቅጣት ያቀርቡላቸዋል። እና ይሄንን ቅጣት እንግዲህ ሲያቀርቡ ጊዜ ግን እኔ እንደው ይሄ ከቤተሰቡ ትእዛዝ አልወጣም ብዬ ነው እንጂ እኔ እሷን መሳም አልፈልግም፣ እሷን ከምስም ምንድነው ብስም ይሻለኛል ሲልም እንግዲህ ይናገራል። አይ ቅጣት ነው ሲልም እንግዲህ ይናገራል። እሺ በቃ ኤቢም የእናንተ ልጅ ነች፣ ስለዚህ ይህንን ቤተሰብ ደግሞ ትእዛዝ አከብራለሁ፣ ስለዚህ እናንተን ትእዛዝ ለማክበር ሲል ናታን በዚህ ጊዜ ትስማታለህ አይደለ ይለዋል። እየመረረኝ አለ። ከዛ በዚህ ጊዜ እየመረረ ለኛ ብለህ ነው መስማት ሲለም እያሉም እንግዲህ እየተሳሳቁበት ነበረ። እናም እሱም እንግዲህ ለዛስ ምናምን ስትባል ለዛ አይ እኔ አልፈልግም ማለች። እንዴ አይ አይሆንም ጊዜ እኮ እሺ ብሏል ምናምን ይሏታል ማለት ነው። ከዛ ጊዜም እንግዲህ ሁል ጊዜ ለምንድን ነው የምትጣሉት ሲልም እንግዲህ ባለፈውም እንደውም ስትጣሉ አይቻችኋለሁ ሲልም እንግዲህ ናታንም ይናገራል ማለት ነው። እሱማ ደመኛዬ ነች ሲልም እንግዲህ ከዚህ እንግዲህ
የለዛን ጉንጭ ስማታል እና በዚህ ጊዜ እንኳን ደስ ያላችሁ ጎበዞች ተባሉ። እንግዲህ ታረቁ ማለት ነው። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሌላው እንግዲህ እንደተመለከታችሁት ውሃዬ ነች። ውሃ እንግዲህ ውሃና ኬክ በቃ እንጀራ እናት በይባሉት ኬክ ማለት ለውሃ እንግዲህ ልክ እንደ እንጀራ እናት ነው። እናም እንግዲህ ኬኩን ከምጥን ጋር ሆነው ተቀምጠው እንትን እያሉት ነበረ። ምጥን አይሆንም እንዳትነክ እያለቻ ነበር። እሷ ደግሞ እኔ የትም አልሄድም ይሄንን ኬክ ትቼ ወዴትም አልሄድም እያለችም ነበረ። ምጥን ደግሞ ኬኩ ምን እንዳይሆን ነው የምትጠብቂው ስትላት፣ አይ አይሆንም ለብቻው ትቼው አልሄድም ትላለ። ይኸውልሽ ስትነኪና ሂጄ ለማየ ነው የምናገርልሽ ብላም ምጥንም እንግዲህ ክን ለመናገር ትሄዳለች። እና በዚህ መካከል እንግዲህ ገዜና ለዛን ካስታረቁ በኋላ ቆይና እና ውሃዬ ግን ይኬዳ ነው ምናምን ይባባላሉ። ከዛ በሰ ጊዜ እንግዲህ ምጥን ትመጣለች። ከዛ ምጥን ውሃ ይኬዳ ነው ስትባልም ውሃ ኬኩን እየጠበቀችው ነው በማለትም እንግዲህ ትነግራቸዋለች። ከዛ በሰ ጊዜ እነ ማርታ እየሳቁ ነበረ። ለማንኛውም ኤቢ ይሄ ኬክ ሳያልቅ ድረሽበት ብለው ኤቢን ይልኳታል ማለት ነው። ኤቢ እንግዲህ ስትሄድ ያው እንዳያችሁት በቃ አለ አይደለ ከጎን እንዳይጥ ብትወጫጭቀውም ደርሳበታለች። ግን እና የሆነ ኬኩን አምጪ ስትላት ራሱ በቃ ለመስጠት ፈቃደኛ አልነበረችም። አልሰጥሽም እዚሁ ነው የሚቆረሰው እያለች ነበረ። አይሆንም ብዬሻለሁ አምጪ ብዬሻለሁ ብላም በጥፊ ትመታት አለ። በዚህ ጊዜ ግን በጥፊ ባትመታት ብዬ ተመኘሁኝ አለ አይደለ። ውሃዬ ልክ እንደ ህፃን ልጅ ነች። በቃ የሆነ በትንሽ ነገር የምትታለል ነኝ። ግን በጥፊ ስትመታት በጣም ነው ያሳዘነችኝ። እናም እንደዛ አድርጋ እንግዲህ ኬኩን ይዛው ትሄዳለች። ኬኩን እንግዲህ እንደረሽበት ስትባል አየው ቦጫጭቀዋለች። ቢሆንም ግን ደረሽበታለሁ ስትልም እንግዲህ ትናገራለች። አያችሁ አይደል እንደያለ ደረጀም ይወኮ ከጎን እኮ የለም ትንሽ ቆይት ብንል ኖሮ ደግሞ ይሄ መልካም የሚለውን ገብሳ ትበላው ነበረ ሲሉም እንግዲህ እየተሳሳቁ ነበር። አሁን ይኬዳ ነው ታዲያ ስትባል አኩርፋ አልመጣም ብላለች ስትልም እንግዲህ ትናገራለች። ከዛ እንደዛ ነው እንደምናምን ተብሎ እሺ በቃ እና እንደዛ ሲባል እንግዲህ ያው እሷ እያሰበች ነው። ኤቢ ቆይ በጣም ነው የምታናድደኝ። ግን ቆይ ምን ባደርጋት ይሻለኛል? ልግደላት እንዴ እስከማለት ድረስ የደረሰች ልጅ ማለት ነው። እና በመሳሪያ ልጥረባት ወይስ በምንድን ወይስ በቢላ ልውጋት እያለችም እንግዲህ በስተመጨረሻ አንድ ሀሳብ ይመጣላታል ማለት ነው። እሷም እንግዲህ በመወልወሊያ ነበረ መማታት የፈለገችው እና እንግዲህ ያንን መወልወሊያ ይዛ ሄዳ ኤቢን እንግዲህ አናቷን ነበር ለሁለት እየፈነከተቻት ማለት ነው። ከዚያ ያንን ነገር እንግዲህ ትመታትና ከዛ ደረጀ እንዲቆይችል ምን እየሆነች ነው? ቆይ እንዴት አሁን በስ በእድሜዋ ደግሞ መቅጣት አለብኝ እንደሷን ምናምን ሲልም እንግዲህ ያወራል ማለት ነው። ከዛ ኤቢዬ እንግዲህ ያው ተጎድቷል ቅንጭላቷን ማለት ነው። ሌላው በምንድን ተጣልታችሁ ነው ምናምን ሲባሉም እንግዲህ ቅድም ኬኩን አልሰጥም ስትለይ በጥፊ መትቻት ነው ለዛ ነው በቃ ችግር የለውም ቀላል ነገር ነው ብላ ኤቢም ነገሮቹን ቀለል አድርጋ ታልፋለች ማለት ነው። ደረጀ በዚህ ጊዜ ታዲያ ብትመቻስስ አንቺ ታላቁ አይደለሽም እንዴ ብመቻስስ እንዴት ታደርጋለች ስትልም ሲልም እንግዲህ ደረጀ የሚናደዳል እንግዲህ ተከትሏት ሁሉ ወጥቶ ነበረ። ማርታ በዚህ ጊዜ እንግዲህ ምን ትላለች? ቆይ እናንተ ሁሌ ከአመት እንዴት እንደዚህ ትደባደባላችሁ? በመካከላችሁ 9 ወር እኮ ልዩነት አለ ሲልም በዚህ ጊዜ እንኳን እህትማማቾች ጠላትና ጠላትስ እየተፈናከተ አይደል እንደ የሚያድገው ስለዚህ ይሄ እኮ ያለ ነገር ነው በመካከላቸው እኮ አንድ ልጅ ቢኖር ኖሮ ስትልም በዚህ ጊዜ ማርታ ቀጠለትልና እንዴ አስባችሁታል ኤቢና ዳጣ እህትማማቾች ቢሆኑ ሁሌ እየተደባደቡ ነበር የሚያድጉት ስትልም እንግዲህ በዚህ ጊዜ ሁሉም ቤተሰቡ እንግዲህ ስለዚህ ሚስጥር የማያውቁት እንግዲህ ማናቸው ለዛና እንግዲህ ማርታ ብቻ ነው በቃ ከዛ ቤት እንግዲህ የማታውቀው ሌላ ሁሉም ያውቃል። እንግዲህ ኤቢም ናታንም ደረጀም እንግዲህ ስለሚያውቁ እውነታውን ስለሚያውቁ እንግዲህ ይሄንን ነገር ማርታ እንደዛ ስትል ሁሉም አንገታቸው እንደፉ። ከዛ በቃ እሺ ወደ ፕሮግራሙ እንሄድ ሂጂና ምጥን ጥሪያት ትባላለች። ምጥንም እንግዲህ ግን ሄዳ ጓደኛዋን ትጠራለች ማለት ነው። ከዛ ልታስመቼ ነው ወይስ ትላት አይ አልስመታሽም እንደዛ አይደለም ስትልም እንግዲህ ትነግራታለች ማለት ነው። ከዛ እሷም እሺ በቃ ብላ ይገባሉ። እንግዲህ ገብተው ልደቱን ደስ በሚል ሁኔታ አክብረውታል። ሌላው እንደተመለከታችሁት አርጁ ነው። አርጁ እንግዲህ እኔ ኖሬም ሞቼም አልጠቅምም፣ ስለዚህ እናቴም አባቴም ኤቢም ሁሉም ጓደኞችም አያስቡልኝም፣ በቃ ሞቼ ነው መገላገል ያለብኝ ብሎም እንግዲህ እንደተመለከታችሁት በእጁ ኮሙኒስቶን ይዘው
በቅንጭላቱን እንግዲህ ግን እየፈጠፈጠው ነበረ እና እንግዲህ ራሱንም አዙሮት ወርቋል ማለት ነው። እንግዲህ ምን እንደሚሆን እና ምን እንደሚፈጠር ደግሞ እሱን እንግዲህ በቀጣይ ይዘንላችሁ እንቀርባለን። እና ሌላው እንግዲህ ኤቢ ደረጀ ማለት ማርታ እናቴ ፊት ስለ ዳጣ እናትነት ማውራት የለበትም ብላ እንግዲህ ወስናለች። እውነት ነው። በነገራችን ላይ ምንም ቢሆንም የሆነ ደረጃ እንግዲህ ይች እኮ ልጅ ነች ብሎ እንግዲህ በድንገት መናገር የለበትም። ወይም ደግሞ የዳጣን እናት መቼም በማርታ ፊት መናገር የለበትም ነው የምለው። ወይም ደግሞ ለብቻዋ ለማርታ ማስረዳት አለበት እንግዲህ እንጂ አረጋግቶ እና ኤቢም እንግዲህ ናታንን ትጠራውና አባዬ ተስፋ ቆርጧል። ስለዚህ ዝም ብዬ ስመለከተው ተናግሮ ይህንን ቤተሰቡን ይበጠብጠዋል። ስለዚህ የሆነ ለመናገር እንኳን ቢሞክር እኔና ተጣልተንም ቢሆን ተደባድበን እናስቆመዋለን እንጂ በፍጹም እማዬ ፊት ስለ ዳጣ እናት መናገር የለበትም ስትልም እንግዲህ ትነግረዋለች። እንግዲህ እናታንም እማዬ ፊት አይነግራትም ግን ደግሞ ይነግራታል ሲልም እንግዲህ ይናገራል ማለት ነው። እና ይህንን ነገር እንግዲህ ግን በፍጹም መካሄድ እንደሌለበት ትነግረዋለች። እነሱም እንግዲህ እሺ ምናምን ይላታል። ሌላው ለዳጣ እንግዲህ ለዳጣ ስጦታ እንግዲህ ለመስጠት አስቤያለሁ ስትለው ምንድን ነው ምን ልትሰጪው አስበሽ ነው ምን ልትሰጫት አስበሽ ነው ሲላትም አንተን ትወድሃለች ስለዚህ ከአንተን አሽጌ መስጠት እችላለሁ ትለዋለች ማለት ነው። እንግዲህ ዳጣ ያኔ ኤቢ እውነት ከሆነ ደስ ይላል ግን ደግሞ ደስም አይልም። ያኔ ዳጣ ደግሞ ይከፋታል ግን ብቻ ከባድ ነው። እና ዳጣ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።